ሶ የመጀመሪያ እንቅስቃሴያችን ሳይድ ስቴፕ ወይም ደግሞ ሞደሬት ጃምፒንግ ጃክ ነው ማለት ነው። ኦልራይት ሌትስ ጎ። ኦልራይት 30 ሰከንድ ረፍት እንወስዳለን። ቀጣይ የምንሰራው እንቅስቃሴ ደግሞ ባዲ ዌት ስኳት ነው። ሶ ይሄን ነው የምንሰራው። የምትችሉት ያህል ወደ ታች ለመውረድ ሞክሩ። ስትነሱ ደግሞ በእግራችሁ ገፍታችሁ ለመነሳት ሞክሩ። በወገባችሁ ሳይሆን እግራችሁን መሬቱን ገፍታችሁ ለመነሳት ሞክሩ። ኦልራይት ሌትስ ጎ። ኦኬ 30 ሰከንድ ረፍት። ቀጣይ ደግሞ የምንሰራው እንቅስቃሴ ሃይኒ ነው። ሰው እጃችንን ወደ ላይ እናደርግና ኒያችንን አውጥተን ከጉልበታችንና እጃችንን እናነካካለን ማለት ነው። ኦልራይት ኦልሬዲ ሙቀት ነው ዛሬ፣ ፀሐይ ነው በጣም። ኦልራይት ሌትስ ጎ። ደግሞ የምንሰራው እንቅስቃሴ ሪቨርስ ላንጅ ነው። እያቀያየርን የምንሰራው ሰው ይሄን የምንሰራው በተቻላችሁ አቅም ኮንትሮልድ የሆነ ሙቭመንት መፍጠን አያስፈልግም። የምትችሉት ያህል ወርዳችሁ መነሳት ማለት ነው። ኦልራይት ቀጣይ ደግሞ የምንሰራው እንቅስቃሴ ስኬተር ነው። ይሄን ነው የምንሰራው። ኦልራይት መዝለል ለሚከብዳችሁ ሰዎች ደግሞ ዝም ብለን ይሄን ብቻ ማድረግ እንችላለን። እጃችሁን ወደ ላይ። ኦልራይት ኦልራይት 30 ሰከንድ ረፍት። ስድስተኛው እንቅስቃሴያችን ደግሞ የሚሆነው ሳይድ ኒ ሬዝ ነው ዊዝ ቶ ታፕ። ይሄን የምንሰራው መጀመሪያ አንዱን ሳይድ እንሰራና ከዛ ያልሰራንበትን ሳይድ እንሰራለን ማለት ነው። ኦልራይት ኦልራይት 30 ሰከንድ እናርፋለን። ከዛ ያልሰራንበትን ሳይድ እንሰራና
ከዛ ወደ ኮር እንቅስቃሴና ትንሽ ግሉት እንቅስቃሴ ማቱ ላይ ሆነን እንሰራለን ማለት ነው። ኦልራይዲ 4 እንቅስቃሴ ነው የቀረን። በርቱ። ኦኬ ሌትስ ጎ። ኦልራይት ቀጣይ ደግሞ ወደ ፍሎር እንወርዳለን። መጀመሪያ የምንሰራው ብሪጅ ነው። መቀመጫችንን ወደ ላይ እናደርግና በደንብ ቆንጥጣችሁ ለመያዝ ሞክሩ። ከዛ 1 ሰከንድ ይዛችሁ ከዛ ወደ ታች ማውረድ ማለት ነው። ሶ ወደ ላይ 1 ሰከንድ ሆልድ፣ ወደ ታች፣ ወደ ላይ 1 ሰከንድ ሆልድ፣ ወደ ታች። ኦልራይት 30 ሰከንድ ሌትስ ጎ። ኦልራይት ቀጣይ ደግሞ የምንሰራው ዴድ ባግ ነው። ይሄ ነው ስታርቲንግ ፖዚሽኑ። ከዛ ኦፖዚት እግራችንን ከኦፖዚት እጃችን ጋር ስትሬች እናደርጋለን የምንችለው ድረስ መሬቱን ሳነካ ማለት ነው። ከዛ እንመለስና ያልሰራንበትን ደግሞ ስትሬች እናደርጋለን። ይሄ ኮራችንን ነው የሚሰራው። ኮንትሮልድ የሆነ ሙቭመንት ነው። መሯሯጥ አያስፈልግም። ቀስ ብላችሁ ስትሬች፣ ከዛ እንመለሳለን ድጋሚ ስትሬች። ኦልራይት ኦኬ ሌትስ ጌት ሬዲ 30 ሰከንድ ሌትስ ጎ። አሁን የሰራነው የዴድ ባግ ሪቨርስ ነው ይሄ። ተቃራኒ እጃችንና ተቃራኒ እግራችንን እንዘረጋለን። ከዛ ለማነካካት እንሞክራለን፣ ስትሬች እናደርጋለን። ከዛ አሁንም ኤልቦአችንን ከኒ ጋር ለማነካካት እንሞክራለን፣ ስትሬች እናደርጋለን። መጀመሪያ አንዱ ሳይድ እንሰራና ከዛ ያልሰራንበትን ሳይድ እንሰራለን ማለት ነው። ኦልራይት ሌትስ ጎ። ሰላሳ ሰከንድ ረፍት። ከዛ ያልሰራንበትን ሳይድ እንሰራለን። ከዚህ በኋላ አንድ እንቅስቃሴ ነው የቀረን፣ ቀጣዩ ፕላንክ ነው። ከዛ እንጨርሳለን ማለት ነው። እዛ ለሚቀጥሉት 30 ቀናት መታችሁ ለውጥ ማየት ከፈለጋችሁ ይሄን እንቅስቃሴ እንደግማለን ማለት ነው። ኦልራይት ያልሰራንበትን ሳይድ እንቀጥል። ኦልራይት ጉድ ጆብ። የመጨረሻው እንቅስቃሴያችን ፕላንክ ሆልድ ነው። ለ30 ሰከንድ የምንችለው ያህል ሆልድ እናደርጋለን። ካልቻለን ደግሞ እዛ ድረስ መድረስ ካልቻለን እስከምንችለው ድረስ እንሄዳለን ማለት ነው። ለሚቀጥሉት 30 ቀናት እየደገምን ስንሄድ ሞር እየጠነከርን ስለምንመጣ 30 ሰከንድ ድረስ መድረስ እንችላለን። ኦልሬዲ ላስት ዋን። በርቱ በርቱ በርቱ። ሌትስ ጎ።
የ30 ቀን ቻሌንጃችን ይሄ ምን መስል ነበር? አይ ሆፕ ተመችቷችኋል ብዬ ተስፋ አደርጋለሁኝ። እንዴት እንዳገኛችሁት ወይም ደግሞ ዛሬ ከጀመራችሁት ኮሜንት ሴክሽኑ ላይ ሄዳችሁ ዴይ 1 ብላችሁ ኮሜንት አድርጉና አሳውቁኝ። በኋላ ደግሞ 30 ቀኑን ከጨረሳችሁት እንዴት እንዳገኛችሁበት ምን አይነት ለውጥ እንዳያችሁበት ተመልሳችሁ መታችሁ ብታሳውቁኝ ደስ ይለኛል። በተረፈ በሚቀጥለው ቪዲዮ እስክንገናኝ በያላችሁበት ሰላም ቆዩልኝ። ባይ